የት? እዚህ ቤት ማከልከ ያለ እንዳታስበው። አገራቸው ሰው ገለው መጥቶ ቢሆንስ? አይ አባዬ እንደዚህ ያደርግ። እንዴስ ቢያደርገኝ በገዛ ቤቴ? ኧረ የአባቴ ቤት በሚል ልትበላ አፈር ትበላታል። ከመስ ጀምሮ ነው ሰው መናቅ የጀመርሽው? ቆይ አንተ ከመስ ጀምሮ ነው ሀብት ንብረት የሚያስጨንቅቅ? ማለት ቆይ ለለቅሶ አይደል እንዴ መጣችሁ? አማርኛ እያወገን አደናቆርኩሽ አይደል? ህግ ነበር ማጥናት ነው። አንተ ቀልድህን ስታቆም እኔም አቆማለሁ። እዚህ ልትኖሩ ተቀበልሽም አልተቀበልሽም ምርጫዬን እንድታከብሪ ይፈልጋሉ። እኔ በህብሬና በሚየት ይመጡብኝ ይመረኛል። ዝም በል እባክህ አታስመስል። ማን ነው ዲያላንተ? ይሄ ነገር እንደፈራሁት ነው ማለት ነው። እናቴ ምን ሆነሽ? ሱፐር ባንተ ምክንያት እንዲሆነች እሺ እንደነካት ኤዲያ ምን ነው አንተ ምኑንም እያመጣ የምትበጣጥፍበት ወንድም እንጂ አባት ገዳይ አይደለም። አንቺ ደግሞ ዝም በይ። ምንድነው ነገሩ? ዝም ብለሽ የምታወሳስብ? ይልቃሌን አስሬ አንተ ነህ እያለ እሱም አይገጥመውም ነበር። በመሃል ሜልዋን ጎዷት እንጂ እና ነገሩን አታወሳስቢዋ። አውቃለሁ ወንድምሽ ነው፣ ቤቢም ደግሞ ወንድምሽ ነው አይደለ? ዝም ብለሽ ሁለቱንም አታበላጫቸው። ኤዲያ ኧረ አንባባሽ እቴ ምንድን ነው የማባብሰው? ነገሩንስ የምታባብሽው አንቺ ነሽ። አንቺ ማንን ነው? አፍሽን አትክፈች እሺ። ምን ታመጭ? ኧረ በእናታችሁ ተው ነው ወይስ ቆይ ቤቱን ትችላችሁ ልውጣ? አንቺ ምን በወጣሽ? ስንት ያለ ቦታው እያለ አንተ ሰው ተወል ብያለሁ። ኋላ እንዳትጎዳ። አንተ ፊት ሰጠው መሰለኝ አይደል? ግዛ ጌታ ምን አይነት ነገር ውስጥ ነው የገባነው? በህይወቴ እኮ ያጋጥመኛል ብዬ ያላሰብኩት ነገር ነው ያለሁት። እናቴ ናፈቅሽ። እውነት አልቻልኩም። አቅቶኛል። በጣም ደክሞኛል። ቤት ውስጥ ደግሞ ነጋ ጠባ ጭቅጭቅ ነው። ሜል እኔ እኮ ማንም አይደለሁም ወንድምሽ ነኝ። ዊናሂ በቃ ብቻዬን መሆን ፈልጋለሁ። ማንንም ማውራት አልፈልግም። ቤት በቃ ተዋት። ምን ማለትሽ ነው? አሟታል እኮ። አይ ነው እኮ ግን በቃ እረፍት ፈልጋ ሊሆን ይችላል። ካመማት ሆስፒታል ነው መሄድ ያለባት። ቆይ ለምን አሰማኝም? ምንድነው እንደ ህፃን ልጅ የምታያት? ልጅቷ እኮ 18 ዓመት ሞልቷታል። እሱም አይገባኝ ይመስልሻል? ለእኔ መቼም ቢሆን ትንሿ አሚላት። በእናትህ አታካብድ። አካብዳለሁ። ከቤተሰቦቼ የቀረች ትንሿ አሚል እሷ ብቻ ናት። ኧረ የቀረች ብቸኛ ቤተሰብ እሷ ብቻ ነች? በጣም ጥሩ። ለነገሩ እኔ ማን ነኝ? እኔ እንደዛ አላልኩም።
ሄሎ ዶክተር፣ ደህና ነኝ። እሱም ደህና ነው። ተዝናንተናል። ምን አማራጭ አለ? እሺ ዛሬ እንኳን የደወልኩልህ ትንሽ አሞኝ ነበረ። አንድ ጊዜ ራሴን ሳትኩኝ፣ ሁለተኛ ደግሞ በግብ ተመታሁኝና ነስሮኝ መቆም እስኪያቅተኝ ነበር ያመመኝ። ናሆምና ይልቃል ተጣልተዋል። ምንም ሊግባቡ አልቻሉም። የሆነ መፍትሄ መፈለግ አለብን ዶክተር። ችግር የለውም፣ ከፈለግ አሁን መምጣት እንችላለን። በቃ እሺ፣ ለናሂ ልንገረውና እንመጣለን። እሺ ናሂ፣ በጣም አሞኛል፣ ሆስፒታል ውሰደኝ። እዚህ እኮ ነው ብቻሽን መሆን የለብሽም ያልኩሽ። በይ ቶሎ ውጪ፣ መኪና ይዤ ልምጣ። ተደጋገመብኝ፣ ጭንቅላቴን ሊፈነዳ ነው። እማዬ ወይ አባዬ ቢሆን ኖሮ እንደዚህ አትሆንም ነበር። ለዚህ ሁሉ ተጠያቂ ያ ይልቃለሁ። ናሂ፣ እስቲ ስለነገርኩ እንዲቆጨኝ አታድርግ። ለምንድን ነው ሰው የምታላክከው? ችግር የለውም፣ በይ ቶሎ ውጪ። የልዬ ወዴት ነው? ምግቡ ደርሶ ቀዘቀዘ እኮ። አይ ሙዬ፣ ዛሬ ትንሽ አሞኛል፣ ይቅርብኝ። እና ወዴት ነው? ሆስፒታል። ምን ነው በጣም ባሰብሽ እንዴ? አዎ በጣም እያመመኝ ነው። በእኛ ጦስ ነዋ። ኧረ አይደለም ሙዬ፣ እንዲሁ ሰሞኑን ጩኸት ሰማ እያመመኝ ስለሆነ ነው። አይ ግድ የለሽም፣ የእኛ ጦስ ነው። እና ትቆያላችሁ እንዴ? አይ አልቆይም። ምን ነው ፈለግሽኝ እንዴ? አይ እንዲሁ ለማወቅ ያክል ነው። እሺ በቃ እንዳይደብራችሁ። እሺ ወንድም ጋሽ ስለ ወር ስለምን አወጋህ? ምን ላድርገው ታዲያ? ደሜን አፈላሁ እኮ። ቢሆንም አንተ ሰከን ማለት አለብህ። ሀዘን ላይ ያለ ሰው ምንም ይላል። ሀዘኑ የጋራ ነው። ኤዲያ እንግዲህ አትለግም። እስካሁን በሽቄለታለሁ። ማን ስለሆነ ነው እሱ እጁን እኔ ላይ የሚያነሳ? ይቅርታ ትለው ጊዜ ማት ያደርገኝ እንዴ? አንድ ናችሁ። ህጣኔቱ በለጠቻችሁ። በመሀል እሷ ተጎዳች እንጂ እኔ ልክ ነኝ እያልኩ አይደል። ግን ትታነቅ ዝም ብል የትኛው ጣድቅ ነኝ? እማዬ ቃል ያስገባችንን ከግብ ለማድረስ የግድ ትዕግስተኛ መሆን ያስፈልገናል። ሶስት ልክ ነሽ። ሜልዋ ዲያና ትሆን ብቻ። ኧረ ፊቷ ሁሉ እኮ ባንዴ ተቋቆረ። እኔ ላይ ጥፋተኛ። ጥፋትህን ታወቅ። አሁን ሲመጡ ይቅርታ ጠይቀው። አረረ ዲካሚ አላደርገውም። ለእናታችን ስትል እሷ ትበድሏት የበደላትን እጥፍ አድርጋ ትትመልስ እንጂ ይቅርታ ትጠይቅ አይደለም ማለት። እና እሷ ናታ አንተ መሻል የለብህ። አንቺ ተኝ ወዲያ። ምንድነው እንደ ጀርባ ቅባል መሆን? ተዚህ ለለም ወግ የለሽም እንዴ? እሱስ ነበረኝ ታለግጥብኛለህ ብዬ ነው እንጂ ገባኝ። ስለዛ አንከፍ ገላዋ ነው አይደለም? እንከፍስ አንተ ምንም ቢሆን ተዚህ ደንባራ ከዘናሽ ይሻላል። ማነው ደንባራ? አንተስ ማን ነው እንከፍ? አንተ ቲያንስበት ነው። ባለፈው ተፈልጠነ ጋር ሽመል ገጥሞ ቲያስጥለው አይደል እንዴ? አንስቶ እንዴ መግጠም ጥሎ የፈረጠጠው ፈሪ ለእናቱ አሉ። ያንተ ይቷለች አይደል? ኮንጎ አለ ራሱ ውሉን ያጣኮ ነው። ዞር በይልኝ አቦ። በእጄ ሰበብ እንዳትሆኝ። በገላው ከበሸከኝ እኔም በሷ በሽቀሃል። እሙየው መህሪያን ተሰማሽ? ያ ፈሪ ለጅብ ነው የሚያስበልሽ። እኔ እዚህ አንዱን ሀብታም ልጅ ያለ ደንባራይቱን ተተውካት ነው አንተም እንዴና ብለሽ አቦ። ደስ ሲል ደስ አለሽ የኔ እናት። እንዲህ ደስ የሚልሽ ተሆነማ ሁሌም ማረግልሻለሁ። ሁሌ የሚባል ነገር የለም። ይሄ የመጨረሻ ያስነብታችሁ። እሺ ወዴት ነው? ትንሽ አጥራ ራስ ያቀራርብ። በቃ አልበላም ነገር አትበሳጭ። ትንሽ ቅመስ። አይመለከትም። በታዝኝማ ከዚህ ቤት ወጣችሁ ሰላም እንደሰጣችሁ
በቃ እሱን ታውት። የሆነ እንዴት ነበር ሜልዋ? ምኑ ሙዬ? ታኪም ዘንድ የሄድሽበት ነዋ። ምን አልሆሽ? ሳምፕል ወስደዋሉ። ሪዛልቱን ደግሞ ነገ ብለዋል። ቸር ያሰማል። አሜን። እሙዬ ተነሽ እስቲ የምቀመስ አምጪልን። አይ ሙዬ አልበላም። ከናይ ጋር ስንመጣ ትንሽ ቀማምሰናል። እየጠበቅናችሁ እኮ እኛም አልበላንም እስካሁን። እና ምን ችግር አለው? አሁን ብሏ። አይ እኛማ ሰብሰብ ብለን ብንቋደስ ነበር የምንሻ። ውይ ይልቃል፣ ይቅርታ በጣም ግድ የለም። በቃ ወይ አቅርቢና አንድ ሁለቴም ቢሆን ጎርሳለሁ፣ እናንተን ከሚከፋችሁ። ልክ እንደ እናትሽ ነሽ። ሰው እንዳይከፋውም አታደርጊው። እንዴ ማሚን ታውቃታለህ እንዴ? በአካል ባንተዋወቅም ትምህርቴን የጨረስኩ በእሷ እርዳታ ነው። እንዴት? ተናሆም እኩል ልብስና የመማሪያ ቁሳቁስ ታሟላልኝ ነበር። ለእኔስ ብትሜልዋ ታመሜ በተኛሁበት ቁጥር ሐኪም ቤት መታ የሕክምና ወጪን የምትሸፍንልኝ እሷ ነበረች። አባዬ ያውቅ ነበር? አያውቅም። በአበይ ማን እንደሆነ ለማወቅ ብዙ ሞክሮ ነበር፣ ግን አላወቀም። ቆይ ለምንድን ነው ጥሩ ሰዎች ቶሎ የሚሞቱት? ነፍሳቸው ንጡህ እያለች ፈጣሪ ስለሚፈልጋት ነዋ። ቢያንስ አንዳቸውን እንኳን ቢያስቀራቸው። አይዞሽ አትሰቢ። ፈጣሪ አንዱን ሲወስድ አንዱን ሰጥቶ ነው እኛ እንደለሽ። ተይመዋ አይለቀስም። ሄሎ ፍቅር። ሄሎ እንዴት ነሽ ፍቅር? ደህና ነኝ። አሁን እንዳኮረፍሽኝ ነው? ተገኝቶ አላኩር ፍቅር ቢያንስ አንቺ አትረጂ። ያለሁበት አጣብቂኝ አይታይሽም? ታይቶኝማ ነው ከስር ከስር የምለው። ለአንተ ግን ቀለልኩብህ እንጂ። ኖ ህመሟ ሲደጋግምብኝ ተደናግጬ ነው። እሺ አሁን እንዴት ናት? ሆስፒታል ሄጄ ነበር። ኧረ እና ምን አሉ አሁን? ውጤት ለነገ ከሰዓት ብሎኛል። ግምታቸውን አልነገሩህም? አልነገሩኝም፣ ግን ከጭንቀትና ከግርግር ተራቅቦኛል ዶክተሩ። ሳሪ ፈርቻለሁ። ይህ ነገር ከማየ ቀብር ጀምሮ ነው የሚጥላት ነገር ይጀምራል ማለት። ቆይ በተደጋጋሚ ይጥላታል እንዴ? አልፎ አልፎ ነው፣ ግን በጣም ያስፈራል። ውጤት እስኪመጣ ትሪት መደረግ ያለበት ነገር ካለ አድርግላት። እሺ ለማንኛውም ከደህና ደሪ። ድምፅሽ ልስማው ብዬ ነው አደባባይ። እሺ በቃ እረፍት አድርግ። እሺ ላቪ ሚቱ። ይህን ደግናት። ምን አለ በዚህ ሰዓት አጠገቢ ብትሆኝ። ናፈቅሽኝ እኮ። አባ ምን አለበት የዛን ቀን እንውጣ ባትላት። እውነት አልቻልኩም። ናፈቃችሁ። እሺ እንዴት ነው የምንኖረው? እንዴት ነው ያለ እናንተ መኖር የምችለው? አላሳዝናችሁ? አልናፍቃችሁ? አልቻልኩም። ሳለ ይርታ ይርታ። አንተ ስራ አይደለም እንዴ? ሰው በገዛ ቤቶች እንደ ቤት እንኳን መጠቀም አይችልም እንዴ?
ማን ደውሎ ነው? ናይ ዶክተር ነው። ውጤቱ ደርሶ ነው? ከሱ በፊት ማናገር ነገር አለብኝ። ችግር አለ እንዴ? አትጨነቂ፣ ችግር የለውም። ግን ስለምን ሊሆን ይችላል? እንግዲህ ሲሄድ ነው የማውቀው። አብሬ ለምጣ እንዴ? የቤተሰብ ጉዳይ ነው፣ አይመለከትም። በጅ ይልቃል። ሁለታችሁ ማግባባት አቃተኝ አይደል? እኔ እኮ የመልመድ ችግር የለብኝም። ናኦሚ በጅ አላለም እንጂ ናሂም እኮ ከሰው የመግባባት ችግር የለበትም። ያው እኔን ለመጠበቅ ሲል ነው። ዋ ታዲያ እኛም በላሻለን እንዴ? አይ አለ አይደል? አንተ ልጅቷን አጨቅጭቃት። ይልቅ ሜልዬዋ እንደው ማብሰያውን ሳታሳይኝ እንዴ? እሙዬ ጠዋት በምን ሰራሽ? በሰል ወይ በቃ እኔ እሻሁ ላሳይሽ። በቃ ገበቷን ከፍት ነው። እሺ ኧረ ልጁ ተመሬት ተነስቶ ጠብጠብ ነው የሚለው። ኧረ ልጁ አውሬ ነው። ኧረ መቼም የምንግባባ የማይመስለኝ። ተመሬት ተነስቶ እኮ ነው ጠብጠብ የሚለው። አሁን ራሱ በአይኑ እጣይቶኝ ነው የገባ። አሁንና በእኔ ይፈረዳል። ኧረ ባለ ሀገር ግዲ ላይ እናንተ ጋስ ቀየው እንዴት ነው? ስራ ያሰደናል። እንዴት ተናፈቀችኝ። ያው ነግሬያለሁ። አንድ ሰው ቢያት ታንተ ራስም አልወር በለ እደውላለሁ። በጅ ደህና ዋል። እንዴው እህታለ አንድ ቀንማ ተኛ ሀገር ወስድሻለሁ። እውነት በጣም ደስ ይለኛል። ለናሂ ነግረውና አብረን እንሄዳለን። አይ እሱ እሺ ይላል ብለሽ ነው? አዎ ይላል። ለጉብኝት እኮ ብዙ ቦታ ሄደዋል። አላይሽም እንዴ ፎቶ አልበማችንን? እሱማ አይቻለሁ። ተኛ ግድም አልደረሰማ እኮ ስላልደረሰ እንሂድ ብለው እምቢ አይለኝም። ለሚልይው ሁሌም እጠይቅሻለሁ እያልኩ እረሳዋለሁ። ምንድን ነው? እንደው ተለቅሶ ሁለት ጀምሬ አንቺ ባልንጀራ ነው የሚል ሰው አላየሁም። እንደው ባልንጀራ የለሽም እንዴ? አዎ እኔ ጓደኛ የለኝም። ጓደኛዬ ማሚና ናሂ ናቸው። ያው አባቢም ስራ ምናምን እያለ ፊልድ ስለሚወጣ ብዙ ጊዜ አንገናኝም። የአባትነት ማድረግ ብቻ ነው ያለው። ግን ደግሞ እንደ አቅሙ ይጥር ነበር። እንዲሁ ግን ባልንጀራ ኩያ ሲሆን ነበር ሸጋ። አይ ቤተሰብ ሲሆን ውብ ነው። ደከመኛ ይሉሽ፣ የውሸት አይወዱሽ፣ አያስመስሉ። አታዩም ላይ ለኔ ሲል እኮ የማይሆነው ነገር የለም። እሱስ ልክ ነሽ። እንደው ሜልዬዋል እንደው ሁሌም እጠይቅሻለሁ እያልኩ እንደ ከንፈር ወዳጅ የለሽም። እንዲህ ስትይ ናሂ እንዳይሰማሽ፣ በኃይለኛው ነው የምትጣሉት። ኧረ እውነትሽን ነው። ነገሩን ነገር አልፎ እኔ ልካነኝ ነው ለኔ አደረገ። ይሄማ በፍጹም አይሆንም፣ በፍጹም አይሆንም። እኔ ለማን ጥለሽ? እንዴት ይሆንልኛል እኔ ያላንቺ? ሜሌት ሄዳ ነው እምዋን ቀየው እንዳስጎብኝሽ ብላ አብረው ወጡ። ሞና ነው የምታለቅሰው? አላለቅስም። እያየው
ምን አገባ ማለት ደግሞ ምንም የማያስለቅስ ነገር አለ? በአንድ ጀንበር እናትና አባቴ ናት። የእናቴን ሰላም ስትነሱ ቆይታችሁ አሁን ደግሞ ይሄና የእህቴን ሰላም ስትነሱ መጣ። ይባስ ብሎ ሜሊዬ ላጣት ሜልዋ ምን ሆነኝ? አይነት ነው ወት ሆስፒታል ውጤቷን ሰምቼ ነው የመጣሁት። ታዲያ ምን አሉ? ጭንቅላቷ አስጠት የተፈጥሯት ተባልኩ። የሰሞኑ ጭንቀት ደግሞ ሳያባብስበት አቀር